ኢትዮጵያ ውስጥ ያለ የነገሰ ያስተዳደረ ሀገር መሪ አካባቢ ገዢ ምጽዋን ተቆጣጥሮ አያውቅም። ምጽዋን ተቆጣጥሮ አያውቅም። አዲስ አበባ ተቀምጦ ጥንታዊ ባህር በራችን ነው ወያኔን የሸጠው ያስገነጠለው የሚልህ ቀጣፊ በግልጽ ሊያውቀው የሚገባ ነገር ኢትዮጵያ ውስጥ ያለ የነገሰ ያስተዳደረ ሀገር መሪ አካባቢ ገዢ ምጽዋን ተቆጣጥሮ አያውቅም። ምጽዋን ተቆጣጥሮ አያውቅም። አጠቃላይ 3000 ዘመን ታሪክ ኮንቴክስት አንጻር ስናየው አዶሌ 3 ብለን የምናስቀምጠው ነገር አለ። ከዚህ ውጭ አዲስ የተሸጠ ወደብ የሚባል የለም። አዲስ የተሸጠ ወደብ የለም። ወደቡን የኢትዮጵያ መንግስት ባለፉት 500 ዓመታት ያስተዳደረው ለ30 ዓመት ከኤርትራ ፌዴሬሽን እስከ ኤርትራ ነጻነት 1991 ድረስ። ይሄንን ማንም ታሪክ አዋቂ ነኝ የሚል የፈለገ ሊያምታታው ይችላል። እውነቱ ይሄ ነው። ሂስቶሪካል ፋክቱ ግን የኢትዮጵያ ነገስታት ቢያንስ በዚህ ሪሰንት ሂስትሪ 15 ከ16ኛው ዘመን ጋማሽ ጀምሮ እስከ 1952 የፌዴሬሽን ድረስ ኤርትራ ወደቦች በኢትዮጵያ መንግስት ስር ተዳድረው አያውቁ። ይሄ ኢንኮንቪኒየንት ነው፣ ይመራል፣ ግን ሀቅ ነው። በዚህ ደረጃ ብንነጋገር ጥሩ ነው። ራስ አሉላ እኮ ቀይ ባህር ሳላጠጣ አልመለስም ሲፎክሩ ነው ኖሩት። ራስ አሉላ ያን አካባቢ በደንብ ሲያስከብሩ ግብጾችን ሲያሸንፉ፣ ቱርኮች ናቸው ግብጾች፣ ማምልኮች ከኦቶማን ኤምፓየር ያመጹ ማምልኮች ናቸው።